ዳዊት ምን አለ? በዳዊት መዝሙር 15 ላይ ስትመለከቱት እግዚአብሔርን ዘወትር በፊቴ ነው አየዋለሁ ይላል። እግዚአብሔር ዘወትርን ምን እለዋለሁ? አየዋለሁ። በምን ስለሆነ በፊቴ ነው የሚለው። የሚጸልይ ሰው ክርስቲያኖች፣ የሚጸልይ ሰው በነገራችን ላይ 3 ነገሮችን ማሟላት አለበት። የመጀመሪያው እምነት ነው፣ ሁለተኛው ደግሞ ተስፋ ነው፣ ሶስተኛው ደግሞ ፍቅር ነው። ቅዱስ ጳውሎስ ምንድነው ያለው? እምነት፣ ተስፋ፣ ፍቅር እነዚህ ምን ይላል? ጸንተው ይኖራሉ ያላቸው። እነዚህ ለሚጸልይ ሰው ሊሰጡት ይገባል። እምነት ከሌለው እንዴት ይጸልያል? የማያየውን እግዚአብሔርን አባታችን ሆይ ብሎ ለመጸለይ እኮ እምነት ያስፈልጋል አይደል? እንደ እግዚአብሔር ቤተሰቦች እግዚአብሔር ፊታችን ድረስ መጥቶ እንደሚሰማን አምነን መጸለይ አለብን። ሐዋርያው ቅዱስ ጳውሎስ በሚያስተምርበት ጊዜ ሁሉ ምን ይላል? አምናችሁ ጸልዩ ነው የሚለው። አምነን ነው መጸለይ ያለብን። እግዚአብሔር ዳዊት በጸለየ ጊዜ የሰማው እሱ ነው። ዳዊት ጠላት በተነሳበት ጊዜ ጸለየ አይደል እንዴ? መዝሙር 3 ዳዊት ጠላት በተነሳበት ጊዜ የጸለየው ጸሎት ነው። አቤቱ የሚያሰቃዩኝ ምንኛ በዙ እያለ ብዙዎቹ አምላክሽ አያድንሽም ይሏታል ነፍሴ ብያለ ዳዊት በተዋረደበት ዘመን የጸለየው ጸሎት ነው። የእግዚአብሔር ቤተሰቦች በተዋረዳችሁ ጊዜ እግዚአብሔር እንደሚያነሳችሁ በማመን ልትጸልዩ ይገባል። ሰዎች በናቋችሁ ባቃለሏችሁ ጊዜ እንደናቁኝ ልናቃቸው እንዳቃለሉኝ ላቃላችሁ እንዳትሉ በፍጹም ይልቁንም አምናችሁ ክብርን ሁሉ ወደሚሰጠው አምላካችሁ ወደ እግዚአብሔር ነው መጸለይ ያለባችሁ። ምክንያቱም የተናቁትን ከፍ የሚያደርግ ማን ስለሆነ፣ የተዋረዱትን የሚያነሳ ማን ስለሆነ። እግዚአብሔር በቀል ይመልሳል አይመልስም? ይመልሳል። ልብ በሉ ዳዊት በናቁት ሰዎች ላይ የንቀት ቃልን አልተናገረም። ክርስቲያን እኮ የንቀት ቃል አይመልስም። ክርስቲያን እኮ የትዕቢት ቃል አይናገርም። ክርስቲያን የስድብ ቃል ካፉ አይወጣም። በእውነት የክርስቲያን ስነ ምግባርማ ሊኖረን ይገባል እኮ። ከአንደበታችን መርገም ይወጣ ዘንድ እግዚአብሔርን በምናመሰግንበት አንደበት ክፉ ቃል እንናገር ዘንድ በእውነት ነውር አይሆንብንም እንዴ? ነውር እኮ በእውነት አንዳንድ ዛፎች እሾህና መልካም ፍሬ ወይም ደግሞ መልካም መዓዛ ያለው አበባ አላቸው፣ ግን ደግሞ እሾህ አላቸው። ለምንድን ነው እንደዛ የምንሆነው? የእግዚአብሔር ቤተሰቦች እሾህ እንዳላቸው ነገር ግን መዓዛ እንዳላቸው እጽዋት ለምንድን ነው የምንሆነው? እኛ እኮ ክርስቲያኖች ነን። መልካም መዓዛችንን እግዚአብሔር ይፈልገዋል። እሾሁ ግን ምን ያደርግልናል? አንዳንዶቻችን መልካም የሆነ ትምህርት እንማራለን፣ መልካም የሆነ ትምህርት እናስተምራለን። ስንመጸውት መልካሞች ነን። በእውነት ትህትናችን አይድረስ ነው። በጣም ደስ የሚል ነው። በካህናት ዘንድ እንኳን የሌለ ነው። ግን ክፉዎች ነን። ለባለቤቱ ክፉ የሆነ ባል አለ፣ ለባሏ መልካም ያልሆነች ሴት አለች፣ ለጎረቤቱ ጸዋግ የሆነ እንደው እሾህ የሆነ ሰው አለ። በእውነት ሲጸልይ የማይጸልዩ ጸሎት የሌለው ዳዊቱም ከዳር እስከ ዳር ይደግመዋል። የ7 ጊዜያትን ጸሎት ያደርሳል። የታዘዘውን ነገር ሁሉ ይፈጽማል። ግን ፍቅር የሌለው በጣም ብዙ ሰው ነው ያለው። አንደበቱን ለስድብም ለምስጋናም ነው የሚጠቀምበት። ከእንዲህ አይነት ሰው እኮ እግዚአብሔር እጅ መንሻ አይቀበልም። ክርስቲያኖች ዳዊት ለዚህ ነው እንደ ናቁኝ ልናቃቸው እንደ ጠሉኝ ልጥላቸው አላለም። ይልቁንም ምን አለ? ሁሉን ማድረግ ወደሚችለው አምላክ መጸለይ ጀመረ። በእውነት መጀመሪያ የሚያከበረው ማን ነው? የሾመው ማን ነው? ሳኦል በጠላትነት በተነሳበት ጊዜ ከሳኦል እጅ ያተረፈው ማን ነው? እግዚአብሔር እኮ ነው። እኛን በልጅነታችን ዘመን የጠበቀ ማን ነው? ክርስቲያኖች ዛሬስ የሚጠብቀን እሱ አይደለም እንዴ? የታጠቀው መሳሪያ የሚጠብቅ ይመስላል? እነዚህ ዙሪያህን ያሉ ወንድሞች ባለጡንቻዎች እነሱ የሚጠብቁ ይመስላል? በገንዘብ የገዛቸው እነዛ ጎረምሶች የሚያድኑ ይመስላል? እነሱን ፈርቶ ጠላት ባለ ግርማ ሞገስ አድርጎ የሚመለከት ይመስላል? በእውነት ግርማ ሞገስስ ይሏችኋል እግዚአብሔር ነው። ከጠላት መሸሸጊያ ቅጥር አምባ መጠጊያስ እግዚአብሔር ነው። በእውነት ሌላ ምን አለ? ቅጥራችን ረድኤት ይለዋል በትምህርታዊ ቦታ ላይ በመጽሐፈ ኪዳን ላይ ማለት ነው። እግዚአብሔርን ረድኤት ብለው ነው የሚጠሩት አባት። ምጽናተ ቅጽረና ይለዋል። በቃ ጠላት በተነሳብን ጊዜ አጥር ቅጥር ሆኖ የሚሰውር የሚጠብቅ ማለት ነው እግዚአብሔር እኮ የእሳት ቅጥር አጥሮ ያዳናቸው በጣም ብዙዎች ናቸው። እግዚአብሔር መላእክቱን ጠባቂ አድርጎ ያዳናቸው እኮ እግዚአብሔርን አምነው የተቀመጡ ሰዎች በጠላቶቻቸው ላይ ተሳልቀውባቸዋል። ራሳችን እንበቀላለን ባለው ጊዜ ግን እግዚአብሔር ለጠላት አሳልፎ ሰጥቷቸዋል።